ለምንድነው ሲሏት ጋሽ ቁምቢ ያቺ እኛ ጋር እየመጣች የምትበጠብጠው እድሩንም የምትበጠብጠው አንዴ ወንድ እየሆነች እንደ ወንድ እየለበሰች አንዴ ምን እያለች አንዴ እያጭበረበረች አንዴ ስሟን እየቀያየረች የምታስቸግረን አንችላሉ እግሯ ተሰበረ ከፎቅ ላይ ወድቃ አው አሁን እግሯን ተሽሏት መታ ደግሞ እርሶን እንዳትበጠብጥ ለማስጠንቀቂያ እማማ ዝናሽን እጠይቃለሁ ብለው እየመጡ ነው ጋሽ ቁምቢ አሁን በቃ እንደው መንገድ ላይ ያሉ ሲሄዱ ራሱ ይጨፍራሉ መንገድ ላይ ራሱ አቶ ቁምቢ በቃ መንገድ ላይ ሲሄዱ እንደዚህ እየጨፈሩ ነው የሚሄዱ እንዲህ እየጨፈሩ አይ ጋሽ ቁምቢ ደግሞ ዛሬ ሲመጡ በደንብ አቆላምጧቸው በደንብ ሲጠሯቸው እርሶ በደንብ ጥሯቸው ቁምቢታ ቁምብዬ እንኳን ደህና መጡ እንኳን ደስ አሉት ሲመጡ እሺ የጋራ ጠላታችን እግሯ ተሰበረ ወደሞ ድንጋይ ልጆቿ እኮ መጥተዋል እዚህ ልጆቿ ቀጠማ የሚነግደው ትናንት አላለቀሰም እዚህ ልጆቿ ደስ ብሏቸዋል አውቀው ሰው ምን ይለኛል ብለው ነው ደግሞ እዚህም በሩ ጋር ሰው ምን ይለኛል ብለው ነው እየሄደች በእግሯ አይደለ እየሄደች እዛ መጠጥ ቤት የምትቀመጠው ደስ ብሏቸዋል ቅድም እኮ ከሄደ በኋላ እኔ ሾለክ ብዬ ሳው ይስቃል እማማ ዝናሽ ምን ነው የእናቱ እግር ተሰብሮ ምን ነው ዝም ብሎ ይቆማል ፌሮ እንደ ብረት እንደዋጣ ሰው ይሉኛል ብዬ ነው ያለቀሰው እንጂ እየሳቁ ነው አሁን ጋሽ ቁምቢ ሲመጡ ጋሽ ቁምቢዬ እንኳን ቁምቢዬ እንዴ ያልኩ ነው መቀበላቸው ዛም ቤቴ የጋራ ጠላታችን ማለት ልጆቿ እዚያ አጠገቧን ያሉት ልጆቿ ደስ ብሏቸዋል ቢሆንም ቢጠሏትም ቢወዷትም ዝም እሳቸው ግን ጮክ እያሉ ነው የእሳቸውን አፍ እንዳትይዙ የጋሽ ቁምቢ እንደፈለጉ ይጨፍሩ አያገባውት ማን ነው የሚከለክል የማቸከልከያ እንደ ልጆቻቸው ይሰማሉ ምናምን ብለው እንትን እንዳይሉ አሁን ጋሽ ቁምቢ እየመጡ ነው ስልክ ደውለውልኛል ሲመጡ ሻው በኋላ ሰው ይበዛችሁ እሳቸው ምን ጠጡ አልጠጡ ምን ችግር አለው ጋሽ ቁምቢ ይጠጡ በቀደም ላንተ የተቀዳው ይጠጡ ምን ችግር አለው ይጠጡ አሁን ብር አላስኩም ጋሽ ቁምቢ ደግሞ ሙሉ በኩባያው ሙሉ ተቀርቶ ልትጠጣ ስትል አቶ ቁምቢ መጡ አቶ ቁምቢ ብለው ቁጭ አድርገው አሁን ሲገቡ አንስተው ጠጡ እሳቸው ላንተ የተቀዳው አላስኩም ጋሽ ቁምቢ ደግሞ ብር አስለምደዋል ጋሽ ቁምቢ ደግሞ ብር አበድሩኝ እስኪ ጠረጴዛው እሱን ግፋና ጠረጴዛው ወደዚህ ያስጠገባክ አንቺ ላሉናማ ይበሳጫሉ እሱን ካሜራውን ወደዛ አድርገው እዛ ጋር እሺ ሱካር አታሳንሽ ወገኔ የእሳቸው ነው ይሄኛው አድርጊላችሁ በዚህ ነው የምጠጡት ሱካር አታሳንሽ አንቺም ጠጪ እየጠጣሽ ደግሞ አትፈስቦት እርሱ አይፈስቦትም እንዴ አልቋላ ቂጡ ትንሽ ነው ይፈታል ፍልቅ ልቦታል እርሶ አይፈስቦትም እኔም እኮ አልቋላ ትንሽ አልቋል የኔም አልቋል አላፈስቦት ቆንጆ ሻይ አፍልልን ሻይ ብሎ ሻው ሲፈላ አርቶ ተውጭ መጡ ለሱ የተቀዳውን ይጠጡ ብሎ ወጥቶ በሩ ሄደርቶ ጋር አሁን ነገር ፍለጋ ነው እንጂ አሁን እሱ መጽሐፍ የት እንደምታገኘው አተ ነው
እዚህ መተህ የምትጠይቀው ነገር ፍለጋ ይሰሙኛል። አቤት ቸግሮኛል፣ በጣም ቸግሮኛል። 800 ብር ተብብት የጎርጉሮ አውጥቶ ቆጥር የሰጠው 800 ብር ለ1000 ብር 200 ብር የጎደለው እከፍሎታለሁ። ብድር ነው ወሰድኩት አለ። ይሁን አሁን ጥሩምባ ነፊውን አግኝተናል። ምን ቸገረን? ጽዳት የሚያጸዳ ቆንጆ አድርጋ ወይም ቆንጆ አድርጎ የሚያጸዳ ወንድም ይሁን ሴት ችግር የለብንም። ወንድ ይሻላል። ወንድ ይሁን። ምን ነው ሴቶች አያጸዱም? ወንድ ይሁን። አይ አታጸዱም ሴቶች? ወንድ ይሁን። ወንድ ቅጠሩ። ለምን? ወንድ በደንብ ያጸዳል። ሴቶችስ? በደንብ ያጸዳል። ሴቶችስ አያጸዱም? ሴቶች አታጸዱም? ሴት ቂጧ ለምን ያለ አራታው እንዳይባልም አይባልም። ማማስቀጥታ ቪዲዮ ላይ ያለ ነው። አራታው ወይ ድምጼና ቀጠሉት እኮ ባንድ አራታው እንደዛ አይባልም። እኔ ስመጣ ሁለተኛ እንደዚህ አይነት ነገር እንዳያወሩ። እንዴ ወንዱስ ቢሆን ያጸዳል እንዴ? በለም ምን ነው ለወንድ ያዳላሉ እንዴ? እርሶ ነው ሰጂ አንተዋወቅም እንዴ? ወንድ አያጸዳም አይችልም። ወንድ እንደው ወገኔ ነው ሰጂ። እኔ አልጨረስኩም። ሻዩን ካለ ትድገመኝ። ኧረ ትልቅ ነው ኩባያው፣ ይበቃውታል። ወገነሽ ሻይ ካለ ድገሚኝ። ኩባያው ትልቅ ነው፣ ይበቃውታል። ትልቅ ነው እንዴ? ናትና የጋን የሆነ ኩባያ። ኧረ ትንሽ ነው ኩባያው፣ ትልቅ ነው። ሱካር የለም እያሉ ነበር። ከለሩ ነው እንጂ የእርሶን ፖፖ ነው የሚያክለው። ሱካር የለም እያሉ ነበር። ለእሱ የተቀዳው ላይ ደረሱ። እርሶ አቶ ቁንቢ የጠጡ ብሎ በሮ ሄደ። በከለር ነው እንጂ የሚለያየው ከማማ ዝናሽ ፖፖ ጋር አንድ አይነት ነው ጥልቀቱ። የጋን የሆነ ኩባያው ጋን ልክ ጋን ማርያም እንግዲህ ግማሽ የማይሆንም የጠጣሁት ትንሽ ነው የጠጣሁት። ሱካር ሻምሮኛል። ተው ሱካር የለም እያሉ ነበረ። ትንሽ ነው ተነጋ አልጠጣንም። እንደዚህ ተሽሙኝ መጥቼ ማማ ተነጋ ጠዋት አልጠጣንም። ሻይ አልጠጣችሁም ከነጋ? ተነጋ ጠዋት አልጠጣንም። አይ ስሙ አያዝልኝም። ወገኔ ማን ብዬ ጥራት? ወገነሽ ሽምርጫሽ ማነሽ? ሽምርጫሽ ነው ያሏት። ማን ነው ያሏት? ወገነሽ እንደዚህ በእጅሽ የለም። ወሰጄ ኩባያ ሻይ ስልሽ እኔ እንደዚህ በእጅሽ የለም። ጠጋቢ ሻይ ድገምኝ። ገና እሱ ሲመጣ ይጠጣሉ። እስቲ ሻይ ድገምኝ። ገና እሱ ሲመጣ ይጠጣሉ እኮ። ለእሱ የተቀዳ ነው የጠጡት። እርሶ ሻይ የለም። ገና እሱ ሲመጣ ሻይ ይፈልጋል። ኧረ እሷም የለም አለችኝ። አይ ሱካር የለም ተብሏል። እንኪ የለም አለች እሷ። ሱካር የለም ተብሏል። ለእሱ የተቀዳ ነው የጠጡት። እርሶ ሱካር የለም። ብርጭቆ አነስ ያለ ነው ብዬ ነው የጠጣሁበት። ብርጭቆ ትንሽዬ ነው አነስ ያለ ነው። ምን አላት? አሁን ገቡና ፎቁ ላይ ገብታ ነው እኮ ሚስቱ ፎቁ ላይ እሷ ላይ ገብታ። አሁን እኔ ልገባ ነው እሷ ጋር ገብቼ የማደርገውን እኔ ነኝ የማውቀው። ሚስቱም ለእኔ ነግራ አደራ ለዘካራስ እንዳትነግሩ አደራ ገብታ ፎቁ ላይ ወጣ አርጋት ይወጣል። እስቲ ያምርቦት ይሆን? እስቲ አይ ለሙከራ ያምርቦት ይሆን? እዲው አያሳይም። ጨለማ እስቲ አንዴ ሊወጥ ቆይ ጨለማ የእርሶ ነው። አዎ ጨለማ አያሳይም። አሁን የዘካራስ ሲያደርግ አያሳይም ጨለማ። ያው ዶክተሩ ብርሽን በአይኑ ሞራ መገፋው ዶክተር እየመረመረ ነው። መነጥሩንም አይኔንም የሚያሳየኝ
አለ እኔ እዚህ ውስጥ ታብታብ አድርጉ። የማማ ዝናሽ ወዳጅ ታብታብ አድርጉ። እንድንቆይ ስትፈልግ ታብታብ አድርጉ። አለ እኔ እዚህ ውስጥ እማማ ዝናሽ ወይ የኔ ልጅ በካሜራ እያየችዎት ነው። ልጅ ደስ ብሏታል። ስሟ ታብታብ፣ ሌላ ስሟ ታብታብ ነው። ታብታብ በሏት። ሴቷ ልጅ አዎ፣ ታብታብ በሏት። ታባርጉ ታብታብ አድርጉ። አይ ካብታም አይደለም፣ ታብታብ እኔ ያያዝልኝ። እስቲ እንዳሁኑ በሉ። ደስ አላት። ይኸው ትስቃለች ውስጥ ቁጭ ብላ። ታብታብ ይኸው ደስ ብሏታል። አሁን እኔ አንቺ ላሉ ጋር ሄድና እማረገውን እኔ ነኝ የማውቀው። ልጆቹ አቆዘዋል ፊቷ። እኔ ዘዴ ያለኝ ግድ የለውም። አሁን ሌላ የምነግሮት ነገር አለ፣ አዳምጡ። ይሄ 100 ብር የተላከሎት እድሩን የላከሎት ለምንድን የላከሎት መሰሎት? ምክር ስጡ። ጽዳት ሰው እንዴት እንቅጠር፣ ማንን እንቅጠር፣ እንዴት አድርገን እንቅጠር፣ ምክር ስጡ ብለዋል። አንደኛ ሴት ጽዳት ሰራተኛ እንቅጠር፣ ወንድ ጽዳት ሰራተኛ እንቅጠር። ለእድራችን ወንድ ሰራተኛ ቅጠሩ። ወንድ ሰራተኛ በደንብ ይጠርጋል። ወንድ ሰራተኛ ቅጠሩ ይሻላል። አዎ በደንብ ይጠርጋል። ግን እኮ ሴቶች በጽዳት ጎበዝ ናቸው አሉ። እሺ በቃ እሺ ተውት። አሁን ሌላ ሊያወሩ ስለሚችሉ እርሶ ተውት። አይ በጋምላክ ተውት በቃ ተውት። እሺ እድሜው ስንት ይሁን? እድሜው ከስንት በላይ ከስንት በታች? የ20 ዓመት ወጣት ቅጠሩ። የ20 ዓመት ወጣት 20 ዓመት የሆነው የ20 ዓመት ወጣት የ20 ዓመት ወጣት ቅጠሩ። እሺ በልጅነት ጉልበቱ እንዲሰራ። በትርፍ እሺ 20 ዓመት የሆነው የ20 ዓመት ወጣት ቅጠሩ። በልጅነት ጉልበቱ እንዲሰራ። እሺ ይሰሙኛል? የ20 ዓመት ወጣት 20 ዓመት የሞላው ቅጠሩ። በልጅነት ጉልበቱ እንዲሰራ። ያንቺ ላሉ ልጅ ደግሞ እኔ ጋር ደወለ። ምን ፈልጎ ነው? ስልክ ደወለ። ቆይ ያኔ እዛው እድሩ ላይ ቁጭ እያልን እድሩ አላገቡትም። ቆይ ስልክ ደወለ። ምን ሊል ነው? ሄሎ ያንቺ ላሉ ልጅ ደህና ዋልክ? እንዴት ነህ? እናቴን ቅጠሯት። ጽዳት እናንተ እድርጋ የቷ አንቺ ላሉን ጽዳት ቅጠሩልኝ ነው። ገና አይተሰባበረችው። ሴት አይቀጠርም። ሴት እኮ አይቀጠርም። ወንድ 20 ዓመት የሞላው 20 ዓመት የሞላው 20 ዓመት የሆነው በልጅነት ጉልበቱ እንዲሰራ። አይ ሴት ብንቀጥር እንቀጥር ነበር አይደለ እንዴ ማማ? ሴት አይቀጠርም እኮ ሴት ብንቀጥር ኑሮ እንቀጥራት ነበር። ውሸቴን ነው። ዝም በሉ ዝም። ሴት ብንቀጥር ኑሮ አንቺ ላሉን እንቀጥራት ነበር። ግን ሴት አንቀጥርማ ምን ዋጋ አለው? አይደለም እንዴ ማማ ዝናሽ? ወንድ ነው የሚቀጠረው። ወንድ 20 ዓመት የሞላው ወንድ 20 ዓመት የሞላው ነው የሚቀጠረው። 20 ዓመት የሞላው ወጣት በልጅነት ጉልበቱ እንዲሰራ። እንደዛ ነው። በል ቻው ብሎ ደግሞ አንቺ ላሉን ቅጠራት ይላል እንዴ? ሆሮ መድኃኒዓለም ልቃጠል እንዴ? እድሜ ልኬ ልቃጠል እንዴ? ከፎቁ ላይ ወርዳ ተሰባብረች ይቻላል። እሱማ ተሰብራለች። እንደው አሁን ሲሻላት